ምን ይያልክ ነው ቢኒ? ልጅቷ እኮ ልቧ ቆሞ እየጠበቀች ነው። ነገርኩሽ ከባድ ችግር ተፈጥሯል። ምን አይነት ችግር? አሁን ከዚህ የሚበልጥ ችግር ሊኖር ይችላል? አይችልም ብለሽ አትደምድሚ። በትክክል ሊኖር ይችላል። ኢንስፔክተር ፍሬዘር ነው መጥቶ የወሰደኝ። ኢንስፔክተር ፍሬዘር? አዎ የሱን ስም የጠራውልሽ ምን ያህል ከባድ እንደሆነ እንዲገባሽ ብዬ። ቆይ አልገባኝም ቢኒ። ጉዳዩ ከታስነቀቀ ይገናኛል? አዎ የመጨረሻው ሰዓት ደርሷል። በጣም አደገኛ ሁኔታ ውስጥ ነው ያለነው። እንደምንም ብለሽ ጸዲና ሳምኛት። እሺ አሳምናታለሁ። ቢኒ የራስን ጠብቅ። እሺ እሺ እሺ። ምንድነው ለይ? ቢኒ አይመጣም እንዴ? አይመጣም። ለምንድነው እንደዚህ ካበላሽኝ በኋላ ልትረዳኝ እየሞከርክ ያለው? ለምንድነው? ስላሳዝንሽኝ ነው። ሌላ ለምን ሊሆን ይችላል? ደሜ ሲፈስ እየተሰማኝ ነው። ልጄን ገላችሁታል። ልጄ ሞቷል። እባክህ እኔም ሳልሞት በፊት ፍታኝ። በእግዚአብሔር እርዳኝ እባክህ። እሱን ማድረግ አልችልም። ውሸታም ነህ፣ በጣም ውሸታም ነህ። ምንም ምርራይ ብሎ ነገር አታውቅም። ሄሎ አንተ ምን ሆነ ነው? በእናትህ ደጋግሜ ስደውልልህ ስልክህን አታነሳውም። ካላነሳው እኮ ላናግርህ ፈቃደኛ አይደለሁም ማለት ነው። አረ ነው እንዴ? ከሆነ ጥሩ። እኔ ደግሞ ያየይ ስትልበት የነበረውን የቤተሰቦች ገንዘብ እንዳታጣ ብዬ ነበር። ቆይ የምን ገንዘብ ነው የምትለው? አዝናለሁ። ልታናግረኝ ካልፈለክ እኮ በግድ አናግረኝ ብዬ አላስገድድህም። እሺ ቆይ እንጂ ኩራባቸው። የምን ገንዘብ ነው እሱ የምትለው? ወንድሜ ምናምን ከለከለኝ ያልከውን ነው። አንተ ከምትጠብቀው በላይ ገንዘብ ጨምሮ ሊሰጥህ እኮ አጠገቤ ነው ያለው። ዛሬ አልችልም፣ ነገ እንገናኝ በለው። ነገ ደግሞ እኔ አልችልም። ኤርፖርት መቀበላቸው ሰዎች አሉ፣ እዛ ነኝ ቀኑ ሙሉ። ነገ ይመቻል? ነገ መመለስ አለብኝ እያለ ነው እሱ። ቆይ የት ነህ? ዛሬ ለምን አመጣ? ይኸውልህ ኩራባቸው፣ ውሸትህን ከሆነ ግን እንደማለቀው ወቅ የእውነትህን ከሆነ ያለውበትን ቦታ ጠቁመዋለሁ፣ ይዘው ትመጣለህ። ላንተ ባሰብኩ ደግሞ ትዝትብኛለህ እንዴ? አይደለም እኮ ኩራዬው። ቆይ እሺ አሁን የት ነው ያለው? ቦታውን ንገረኝ፣ እመጣለሁ። በቃ የዛሬ ገቢን ግን አንተ ትሸፍናለህ፣ ነግሬሃለሁ። ጋሽ መስፍን በጣም ደስ ብሎኛል። ከምነግር በላይ ነው ደስ ያለኝ። ምን አግኝተህ ነው ደስ ያለው? እናቴን እኮ አገኘኋት። ያዘጋጀላትንም አሪፍ ቤት አይቼዋለሁ። እና የኔ ያላስደሰተህ አይደለም፣ የእናቴ ፊት በሚያስደንቅ ሁኔታ ሲያበራ ስላየሁት የሚዞንና ምጭብጦን ያሳቀኝ። ከሆነ ጥሩ ነው። ቆይ በዚህ አጭር ጊዜ ውስጥ ሊያውም እንደዚህ ሆነ? እንዴት ነው ህይወቷን ከማይታመን ሀዘን ወደ ትልቅ ደስታ የለወጥከው? ውጤቱ ነው እንጂ ሂደቱ ምን ያደርግልሃል? ምንም አያደርግልኝም።
ዋናው የእሷን እውነተኛ ደስታ ማየት መቻሌ ብቻ ነው። ደሞም እኮ የእሷ ጉዳይ ከእንግዲህ አንተ ሳይሆን የኔ መሆኑን ነግሬያለሁ። አዎ ነግረኛል። ይህንን ቀን በታምር እንኳን የማይመስለኝም ነበር፣ ግን አየሁት። ከዚህ በኋላ በሞት እንኳን አይቆጨኝም። ልዑል ጋሽ መስፍን ሙት ከምሬ ነው። ቆይ ግን ምን ነገራት ነው አባቴ የገደለውን የእናቴን እውነተኛ ደስታ ከመቃብር ዘርት ያስነሳው? እሱን ፈጽሞ ልነግርህ አልችልም። ለእሷም ያሳየኋት ግድ ስለሆነብኝ ነው። ማለት እስከ መጨረሻው ነው የማትነግረኝ ወይስ? ጊዜው ሲደርስ እነግርሃለሁ። አሁን ግን ብቻዋን ስለሆነች ተነስና ሄድላት። አልሄድም፣ እዚህ ነው የምሆነው። ልዑል ይሄማ ፈጽሞ ሊሆን አይችልም። እኔ አጠገብ ብዙ ሰዎች አሉ። እሷ ግን ብቻዋን ስለሆነች ታስፈልጋታለህ። እሷ ደግሞ ለአንተ እንደማስፈልግ ነው የነገረች። ቃሏን አፍርሼ ደግሞ ደስታዋን ልነጥቃት አልፈልግም። ልዑል ሐሳብ ፍጹም የማያሳምን ስለሆነ እናት ጋር መሄድ አለብህ። ከአባቴ ጋር ከፍተኛ የሆነ የመጨረሻ ጥል ተጣልተናል። ምን? ለምን? ከዚህ በላይ እያባበልኩኝ መኖር ስለማልችል እስከ ዛሬ ድረስ እንደማያውቀኝ ከጎኑ ያለውም ቢመስለውም ከጎኑ እንዳልነበርኩ እንደማልወደውም ሁሉንም ነገር በዝርዝር ነግሬዋለሁ። በጣም ትልቅ ጥፋት ነው የሰራኸው ልዑል። አይመስለኝም። ቆይ እሺ፣ ይህን ጉዳይ እናትን ትተህ እዚህ ከመቆየት ጋር ምን ያገናኘው? ማሜ ይህንን ነገር ስነግራት ጉዳዩ በጣም ነው ያሳሰባት። ሌላው ቀርቶ በመጨረሻው ሰዓት ምን ሊያደርስ እንደሚችል ሁሉ አስባበታለች። ምንድነው እሱ የምታወራው? ይሄ ሁሉ መጨናነቅ ስለምን ያስፈልጋል? ሊደርስ የሚችለውን አደጋ ለመቀነስ ነው። እና አስባ ምን አገኘች? ሽንፈቱ የማይቀር መሆኑን ሲያውቅ ወደ አንተ ጋር እንደሚመጣ። ምን? አዎ ደሞም እውነቴን ነው፣ አትጠራጠር። እናቴ መገመት መቻሉ አስቀድሞኝ ነው እንጂ እሱስ አልጠራጠርም። ከሆነ እናቴ ለምን ካጠገብህ እንድርቅ እንዳልፈለገች የሚገባ ይመስለኛል። ሄሎ በቃ አውቀዋል። እሱ ጋር ያለው መጋዘን ውስጥ ነው ያለሁት። ለሱ ምንም ችግር የለም። የጠቀስክልኝ ገንዘብ ምራቅ የሚያስወጥ ስለሆነ ገቢህን እጥፍ አድርጌ እከፍልሃለሁ። ታዲያ ይኸውልህ ኩራባቸው፣ ሌላ ጨዋታ ውስጥ ገብተህ ከሆነ ግን መጀመሪያ አንተን ነው የምደፋ። ናስቲ አንተ ምንድን ነው የምትዶልቱት? የሁላችንም ስልክ ነጥቃ አንተ ብቻ አንስተውራ ነው። አለቃችሁ መሆኔን አዘንኩት። ለማንኛውም አሁን ሰዎች ይመጣሉ። የምን ሰዎች? ኩራባቸውንና ወንድሜ ነው የመጡት። ኩራባቸው? አይዞ አሁን ለማንኛውም የሚመጣው ነገር ስለማይታወቅ አንተ ፎርድ ውስጥ ጥግ ላይ ቆመ የሚመጣውን ነገር ታያለህ። ኩራባቸው ከሌላ ሰዎች ጋር የሚመጣ ከሆነ ግን ትደውልኛለህ። ወንድሜ ጋቢ ይለብሳል። አጠር ጠቆር ያለ ገጠር ቤቴ ነው። ከዛ ውጭ ሌላ ሰው የሚመጣ ከሆነ ትደውልልኛለህ። እዚህ ላይ 6ኛ ክፍል ኢንዱስትሪ ተፈትነን ሁላችሁም አልፋችሁ እኔ ብቻ ነበርኩ የወደቅኩት። ሁላችሁም የሳቃችሁ የታችሁ ስትገቡ እኔ ራሴን የሚያሻሽኝ ባይር የሚጠርግልኝ እናትም አባትም የለኝም።
አንተ ያንስ ቆይሞ ደሚረዱ ሰለሞን ባሩ ገነት ጉሪም ሁላችሁም ናችሁ ያለፋችሁት ጉት ስንፈርቅበት አይጥ ምን አባክ ነው እንኮ ያሽብር ፈተና ወደኩ ፈተና ሚኒስትሪ ምን መሆን ነው የምትፈልገው? ማለፍ ፈተናውን ማለፍ አልፋል በቃ አልፋል ትነፋረቅ ያኔ ገና ነው በደንብ የገባኝ ያኔ ነው ትንሿ ልብ ያወቀችው የኔ ድል እኔው ጋር መሆኗን የወደዳችሁ ይመስሉኝ እናንተ ለበተናችሁ ተወረቀት እኔ ተገልጬ ስገረፍ ቀራራላችሁ አቤት ጠባቂ ያገኘሁትን ገንዘብ ስትወስዱና ስትበደሩን ቅር ያላችሁ አቤት ጠባቂ መሆኔን ነበር የምትጠየፉት እኔን ነበር የምትጠየፉት አንተን የቸገረ ጊዜ ገንዘብ ይወስዳል ሚስትህን የጨነቃት ጊዜ እኔ ጋር ነው የምትደውለው ያውና ያረመኔ ያውና የወንጀለኛ ነው የምትሉት ጣታችሁ የምትቀስሩት ብሬን አጠሉት እንዳንተ ጉልበቴን ብልሃቴን አጠሩት ሲቸግራችሁ ያውና ይሁላችሁም ትንሽነትና ቆሻሻ የምታዩት እኔን ስታዩ ነው ለዚህ ነው የምጠሉኝ ወሰዳችሁት ሚስጥር ወሰዳችሁት ደወለ አሎ ኩራባቸው ሄሎ ቢኔ አሚጃድን አናግሬዋለሁ ምን አለ ያለበትን ቦታ ነግሮኛል በጣም ጥሩ የት ነው አለ ቦታው ይሁን ሱሉልታ መውጫው አካባቢ ዳገቱ እንደጨረስክ ወደ ቀኝ ስትታጠፍ የምታገኘው የመጀመሪያው መጋዘን ጥሩ ፍጠን ጠብቁኝ ሁላችሁ መስፍኔ መጣውል ሙሽራ ሆኜ መጣውል
ሄሎ ሊያየ ሄሎ ትዬ ማለት የኔ ያለሽው ምን ነው ፈለግሽ? ባክሽ ችግር ተፈጥሯል ትዬ ማለት ደግሞ ምን ችግር ተፈጠረ? ያታስነቀ ችግር ኢንስፔክተር ፍሬዘር ቢኒ መጥቶ በግድ ወስዶታል። ጉዳዩም ከባድ እንደሆነ ነግሮኛል። እና ታዲያ ቆይ ይኸውልሽ ትዬ ማለት ምን ሊፈጠር እንደሚችል ስለማይታወቅ እንድትጠነቀቂ ብዬ ነው። ልዑል ያለኝ ነገር እውነት ሊሆን ነው ማለት ነው። ልዑል ምን ነገሮች ነበር ትዬ ማለት? እሱን ግድ የለም ለኔ ተይልኝ። እሺ ሊያየ አመሰግናለሁ። እሺ እኔ ከምልክ አልውጪ አንዲትም ነገር እንዳትነፍስ አንሳው ተልኩ የመጡት ሰዎች ትክክል ናቸው በላቸው። ሄሎ የመጡት ሰዎች ትክክለኞች ናቸው። በሩን ክፈቱ። እደፋለሁ። ተመርከክ የመጋዘኑ ቁልፍ ማጋ ነው። ቁልፉ ማጋ ነው። እሱ ጋር ያለው ማጋ እሱ ጋር ተነስ 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 አንተ ዙር ዙር ተንበርከክ እንዳትንቀሳቀስ አንድ ሰው ቢንቀሳቀስ እገላለሁ
ያዘልናለው ንጹህ ፍቅር በፈተናው ይዘን ቃላችን ስንፍታለን ደግሞ ሌላው መሃላችሁ ፍቅር አብቦ ፍሬ አፍርቷል የአምላክ ጸጋ በረከት ስጦታው በነፃ አስሯል ዓለም ላይ የለም ለኔ እንዳንቺ ሁለንተናዬን የማውቀው አትተከፋና መሌ ያላንቺ የለኝ ማንም ሰው ዓለም ላይ የለም ለኔ እንዳንቺ ሁለንተናዬን የማውቀው አትተከፋና መሌ ያላንቺ የለኝ ማንም ሰው አይዞህ ከዚህ በኋላ ሞቼ ካልሆነ በስተቀር በፍጹም አታጣኝ እንኳን ደስ ያለ ብሩኬ መዲ አንተን የሚመስል ቆንጆ ወንድ ልጅ ወልዳ መምጣትን በጉጉት እየጠበቀች ነው ስለዚህ ቶሎ እንኳን ደስ ያለ አቶ መስፍን ጠላት ተሸንፎ ድምጥማጡ ጠፍቷል ሌላ ናባለ ድሮ ሲኒማ ገብተን ሲጋራ እንወጋጋል ነበር እናንተ ተማሪ ሆናችሁ አዋቂ ሆናችሁና ትሟቷችሁ እኛ ደግሞ ይሆንና እንዳለን አለ አጥመል ብዬ እዚህ ጋሪ ላይም ባስቀምጥ አልቻልኩም እየተርመጠመጥክ አሸንፈኛል እሱ ያሸነፈ የገዛ ስራ ያም ሆኖ የሞት ጽዋህን እያንገሸገሸህም ቢሆን መንጋጋህን ይዤ ነው ምክት የሚያስናቀ እንደጀመርኩ ጨርሰሃል እሱ ከንቱ ምኞት ቅዠት እንዳንተ አይነቱ ዘጠኝ ትናንሽ እንዳላረግ ማን አባቱ ነው የሚያስቆመኝ ማንንም ሳይሆን እኔ ራሴ ነኝ ማቆም ከዚህ ከሬሳ ጋራ ሬሳ አይደለም
ሰላም ነው ሶሲያ? ሰላም አይመስልም። ሰላም ባለበት ቦታ ላይ ሆነሽ ስጋት፣ ጭንቀት እኮ ሊኖር አይገባም። ምናልባት አንተ ያልከው ነገር ልክ ሊሆን ይችላል። ሶሲ ንግግሬ ቅር ሊያሰኝሽ የሚችል ከሆነ በጣም ይቅርታ። አንተ መቼም ማስከፍተኝ ቅር አሰኝተኝ እኮ ነበር። ሶሲና ፊትሽ ላይ እኮ ከደስታ ይልቅ ሐዘን ነው የሚነበበው። ቆይ ሞገሴ የልጁን አባትነት ለኔ አሳልፎ ስለሰጠኝ ቅር ብሎሻል እንዴ? እንደዛ ነው የምታስበው? አሁንም እንደ ካዲ ልክ እንደ መጥፎ ሴት አድርገህ ነው የምታስበው? ምን አባቴ ላድርግ ሶሲ? ቆይ ምን አባቴ ላድርግ? አዝናለሁ አዝናለሁ። በርግጥ ሞገስ ይሄንን መራር ጽዋ በመጋቱ በጣም ያሳዝነኝ። በጣም አባትነቱን አምኖ ላንተ አሳልፎ ሲሰጥ እኮ የሆነ እጁ የተቆረጠ የሆነ ሰውነቱ የጎደለበት ያክል እኮ ነው የተሰማው። እውነትሽን ነው ሶሲ፣ እውነትሽን። ፍቅር አስገድዶኝ ስጋውን ነው ከሱ ላይ መንጠቅ የወሰድኩት። ግን የግድ መሆን ያለበት ነገር ስለሆነ የግድ ቢቀበለው ምን ያን ያክል ቅር አላለኝ። እንዲያውም ወደፊት የኛን ሸክም ስላቀለለልን በጣም ደስ ያለኝ። ታዲያ እኮ ፊትሽ ላይ ደስታ አይነበብም ሶሲ። አለ የምትይኝ ሰላም እኮ የለም። እኔ ከዚህ በኋላ እንዴት ነው እሱ አዱ እንዴት አርካ ምንኝ እንደምትኖር ግራ እየገባኝ ነው። እመኔ ልዑል፣ ትንግርት አይደለም። የአባት ትልቁ በሽታ የኔን ስኬትና ደስታ ማየት አለመፈለጉ ብቻ ነው። አይሆን አሁንም አልገባኝም ጋሽ መስፍን። አባት ድኜ መመለሴን ቢያቅ ኖሮ በእኔም ሆነ ቤተሰቦቼ ላይ እንደገና ጥቃት ለማድረስ ወደ ኋላ ይል። እዚህ ነው የሱ ጀንበር እስክጠልቅ ዊልቸር ላይ መቀመጥ የፈለኩት። አጠልቅ አንተ ቆመ ይሄድክ የኔ ጀንበር አጠልቅ። እመኔ ትጠልቃለች። አጠልቅም የኔ ጀንበር ሱንቶ እንደምኞት ነው ጫስ መሰረት እዛውቁ አለበለዚያ ይሄን አህያ እፊት ነው የማጋድመው። መሳሪያ ጣል እሱ ይጣል ብያ በቂ ሰበብ መሳሪያ ጣል ሰውዬ
እንኳን ደስ ያለ።